ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በዚህ በዩቲዩብ ቻናል ገለጻ እያደረግኩ ወደ እናንተ የማስተላልፈው ፕሮጀክት ማኔጅመንትን በተመለከተ የሚደረግ ትምህርታዊ ገለጻ ነው። እንደወደዳችሁ ተስፋ አደርጋለሁ። ግን ያው የዚህ ማረጋገጫ የሚሆነው ደግሞ ላይክ፣ ሼር፣ ሰብስክራይብ በተለይ በማድረግ እንደዚሁም ደግሞ ኮሜንት በመስጠት የሚኖራችሁ ተሳትፎ ነው። ይሄ በጣም ወሳኝ ነው። ይህንን አትርሱ። በባለፈው የጀመርኩት የዚህ የፕሮጀክት ፕሮፖዛል ኤሌመንቶችን ያው ገለጻ እያደረግኩ ነው ያለሁት። በዛሬው ዕለትም ከዛው የሚቀጥል ገለጻ ነው የሚኖረኝ። እንግዲህ ከፕሮጀክት ፕሮፖዛል ኤሌመንቶች አንደኛው የፕሮጀክት አውድ ወይም ኮንቴክስት የምንለው እና አጠቃላይ ደግሞ የፕሮጀክት ኢምፓክት ደግሞ ምን ይመስላል የሚለውም አንዱ የፕሮጀክት ፕሮፖዛል አካል ነው። የፕሮጀክት ኮንቴክስት እና የፕሮጀክት ኢምፓክት እነዚህ የፕሮጀክት ፕሮፖዛል አካል ናቸው። ፕሮጀክት ፕሮፖዛል ላይ በግልጽ መታየት አለባቸው። ፕሮፖዛላችንም ያን ማሳየት አለበት። ይሄ እንግዲህ ፕሮጀክት አውድ ወይም ኮንቴክስት እና ጀነራል ኢምፓክት ብለን ስንል ይህ ክፍል ፕሮጀክቱ የሚተገበርበት አካባቢ፣ የዛ አካባቢ ነባራዊ ሁኔታ እና ፕሮጀክቱ ከእነዚህ ሁኔታዎች ጋር ያለው ግንኙነት ምን ይመስላል የሚለውን የምንገልጽበት ነው። ፕሮጀክት ፕሮፖዛላችን የት ነው የሚተገበረው፣ ነባራዊ ሁኔታውን ይመስላል፣ ፕሮጀክታችንስ ከእነዚህ ጋር ያለው ሊንኬጅ ምን ይመስላል የሚለውንም በደንብ የምንገልጽበት ነው። በተጨማሪም ደግሞ ፕሮጀክቱ አጠቃላይ ሊያመጣ የሚችለው ሊያሳድር የሚችለው ኢምፓክት ምን ይመስላል የሚለው የሚገለጽበት ክፍል ነው ማለት ነው። ይሄ አውድ እና ኢምፓክት ማለት ነው። ፕሮጀክት አውድ ወይም ባክግራውንድ የምንለው የተለያዩ ነገሮችን በውስጡ ይይዛል። አንደኛው የፖለቲካ አውድ ነው። ፖለቲካል ባክግራውንድ ምን ይመስላል፣ ያ ፕሮጀክቱ የሚፈጸምበት አካባቢ የሚለውን ፕሮጀክት ፕሮፖዛላችን በደንብ ማሳየት አለበት። ፕሮጀክቱ አካባቢ ያለውን የፖለቲካ ሁኔታ ይገልጻል። የመንግስት ፖሊሲዎች፣ ህጎች፣ የልማት ስትራቴጂዎች እና የፖለቲካ መረጋጋት አለመረጋጋት ፕሮጀክቱን እንዴት እንደሚሳካ በደንብ መብራራት አለበት። እነዚህ የፖለቲካል ሁኔታው በደንብ መተንተን አለበት እና ፕሮጀክት ፕሮፖዛላችን ማካተት አለበት። ሌላው ፕሮጀክቱ ከብሔራዊም ወይም ከክልላዊ የልማት ፖሊሲዎች እና ስትራቴጂዎች ጋር ያለው ትስስር በግልጽ ማሳየት አለበት። ይህንን በፕሮጀክት ፕሮፖዛላችን ማሳየት አለብን ማለት ነው። ሌላው ማህበራዊ እና ባህላዊ አውዱ ምን ይመስላል፣ ሶሲዮ ካልቸራል ባክግራውንዱ ማለት ነው። ምን ይመስላል የዛ ፕሮጀክቱ የሚተገበረበት አካባቢ የሚለውን የማህበረሰብ ባህል፣ ወጎች፣ እምነቶች፣ የኑሮ ዘይቤና የማህበራዊ አወቃቀሩ ምን ይመስላል ይህን ፕሮጀክት በምንተገብርበት አካባቢ የሚለውንም በዚህም በማህበራዊ እና ባህላዊ አውድ ላይ በደንብ ፕሮፖዛላችን ማሳየት አለበት ማለት ነው። እነዚህ ማህበራዊ እና ባህላዊ ሁኔታዎች በፕሮጀክቱ ስኬት ላይ ሊኖራቸው የሚችለውን ተጽዕኖ በደንብ ማብራራት አለበት ፕሮፖዛላችን ማለት ነው። ሌላው ኢኮኖሚ አውዱ ምን ይመስላል፣ ፕሮጀክቱ የሚፈጸምበት አካባቢ ያለው አካባቢ ኢኮኖሚያዊ አውዱ ወይም ኢኮኖሚክ ባክግራውንዱ ምን ይመስላል የሚለውን በደንብ የአካባቢን የኢኮኖሚ ሁኔታ፣ የገቢ ምንጮች፣ የስራ እድሎች፣ የድህነት ደረጃ፣ የገበያ ሁኔታ እና የኢኮኖሚ ችግሮችን ማብራራት ያስፈልጋል በዚህ ኢኮኖሚ አውድ ላይ እና ፕሮጀክት ፕሮፖዛላችንም ይህንን በግልጽ ማሳየት አለበት ማለት ነው። ሌላው ፕሮጀክቱ ለአካባቢው ኢኮኖሚ የሚያመጣውን አዎንታዊ ተጽዕኖም በዚህኛው ክፍል አብረን እንገልጻለን ማለት ነው እና አንደኛው የፕሮጀክት ፕሮፖዛላችን ኤሌመንት ወይም ክፍል ይሄ ነው። ሌላው ጂኦግራፊያዊ አውዱ ኢንቫይሮንሜንታል ወይም ጂኦግራፊካል ባክግራውንድ ምን ይመስላል የሚለውን በደንብ ማሳየት አለበት። የፕሮጀክቱ አካባቢ መገኛ፣ የአየር ንብረቱ፣ የተፈጥሮ ሀብቶቹ፣ የመሬት አቀማመጡ እና የመሰረተ ልማት ሁኔታው ምን ይመስላል የሚለውንም በዚህ አውድ ላይ መዘርዘር ያስፈልጋል ማለት ነው። እነዚህ ጂኦግራፊያዊ ሁኔታዎች በፕሮጀክቱ አፈጻጸም ላይ የሚኖራቸው ተጽዕኖስ ምን ይመስላል የሚለውንም ማብራራት ያስፈልጋል። የፕሮጀክት አውድ ኮንቴክስት አጠቃላይ ተጽዕኖ ጀነራል ኢምፓክትንም በደንብ መብራት አለበት። ይህ ፕሮጀክቱ የሚተገበርበትን አካባቢ ነባራዊ ሁኔታዎች እና ፕሮጀክት ከእነዚያ ሁኔታዎች ጋር ያለውን ግንኙነት በደንብ የሚያብራራ ነው ማለት ነው እና ይህ በደንብ ትኩረት የሚሰጠው ጉዳይ ነው። ስለ ፕሮጀክት ፕሮፖዛል ስናወራ እነዚህን በደንብ እያብራራን መተንተን አለብን። ሌላው ፕሮጀክቱን ጀስቲፋይ የምናደርግበት ክፍል ነው። የፕሮጀክቱ ጀስቲፊኬሽን ወይም አስፈላጊነት ምንድን ነው የሚለውም የፕሮጀክት ፕሮፖዛላችን አንድ አካል ነው። ይህ ክፍል ፕሮጀክቱ ለምን እንደሚያስፈልግ፣ ምን ችግር እንደሚፈታ፣ የተመረጡ የመፍትሄ አቅጣጫዎች፣ ለምን ተፈላጊ ሆነ፣ ለምን ተገቢ የሆነ ይህን ፕሮጀክት ለምን መረጥን፣ ከሌላው ለምን ይህን መረጥ የሚለውን ጀስቲፋይ የምናደርግበት ክፍል ነው።
ፕሮጀክቱን አስፈላጊነት የሚያብራራው ፕሮጀክቱ ለምን እንደሚያስፈልግ የፕሮጀክቱን ምክንያታዊነት ወይም ራሽናል ማሳየት አለበት። ሌላው ፕሮጀክቱ በምን ሁኔታ ችግሩን እንደሚፈታም በደንብ ማብራራት አለበት እና ጀስቲፋይ መደረግ አለበት ይሄ የሚለውም በደንብ ያስፈልጋል። እንግዲህ የፕሮጀክቱ አስፈላጊነት በአራት ክፍሎችም ተለያይቶ ሊቀርብ ይችላል። አንደኛው የችግሩ መገለጫ ፕሮብሌም ስቴትሜንት፣ ይሄ በደንብ ተንተን ብሎ መቀመጥ አለበት። ፕሮጀክቱ የሚፈታው ዋናው ችግር በግልጽ እና በማስረጃ የተደገፈ መልኩ መገለጽ አለበት። ፕሮብሌም ስቴትመንቱ በግልጽ በመረጃና በማስረጃ ላይ የተደገፈ መልኩ መገለጽ አለበት። የችግሩን መጠን ራሱ ማግኒቲዩዱ ምን ያህል ነው፣ ድግግሞሽ ውስጥ ይሄ ፍሪኩዌንሲ ምን ያህል ነው ያ ችግር እና ከባድነቱ ሲቪሪቲው ምን ያህል ነው የሚለውም በደንብ ማብራራት ያስፈልጋል ማለት ነው። ሌላው ችግሩን በማን በየትና በምን መጠን እንደሚታይ በመረጃው መደገፍ አለበት ማለት ነው። ሌላው ቅድሚያ የሚሰጠው ፍላጎት ፕራዮሪታይዝ ያደረግነው ነገር ምንድን ነው የሚለውን ነገር ነው። መቼም ሁሉን ነገር በአንዴ መፍታት አይቻልና ቅድሚያ የሚሰጡ ነገሮች ይኖራሉ። የትኛው ነው ቅድሚያ የሰጠነው፣ ፕራዮሪታይዝ ያደረግነው የትኛው ነው የሚለውም በደንብ ማብራራት ያስፈልጋል ማለት ነው። ይህ ችግር ለምን ከሌሎች ችግሮች በተለየ ቅድሚያ እንዲሰጠው ተደረገ፣ ሌሎች ችግሮች ይኖራሉ፣ ለምን ይሄን አስቀደምን የሚለውን ጀስቲፋይ ማድረግ። ሌላው የተጠቃሚዎቹ ፍላጎት፣ የመንግስት ቅድሚያዎች እና የለጋሾች ፍላጎት ጋር ያለውን ተዛማጅነትም ማሳየት አለበት ማለት ነው። ሌላው ይሄ የጣልቃ ገብነት ዘዴዎች ኢንተርቬንሽን ሜካኒዝሞቹ ጣልቃ የሚገቡ ይኖራሉ። ፕሮጀክቱ እንዲሳካ አጋዥ የሆኑ የሚፈልጉ አካላት ነው። እንዴት ነው ጣልቃ የሚገቡት የሚለውን በደንብ እያንዳንዱ ኢንተርቬንሽን በአግባቡ ማሳየት አለበት። ችግሩን ለመፍታት የሚወሰዱ እርምጃዎችን በዝርዝር ማስቀመጥ ያስፈልጋል። ፕሮጀክቱ የሚያከናውኗቸውን ዋና ዋና ተግባራት፣ ስልቶች፣ የትግበራ ሂደቶች እና የሚጠበቁ ውጤቶችን በደንብ ማብራራት ያስፈልጋል ማለት ነው እና በዛ ልክ ትኩረት መስጠት ያስፈልጋል። ሌላው ተግባራዊ ተቋሙ ወይም ተግባሪ ተቋሙ ማን ነው ይሄንን ኢምፕሊመንት የሚያደርገው ወይም የሚተገብረው የሚለውም በደንብ የፕሮጀክቱ የሚያስፈጽመው ተቋም ወይም ድርጅቱ በደንብ መገለጽ አለበት። እዚህ ክፍል ላይ የተቋሙን ተልዕኮ፣ ልምድ፣ አቅምና ፕሮጀክቱ በብቃት ለመተግበር ያለውን ችሎታ ማሳየት አለበት ይሄኛው ክፍል ማለት ነው። ከመንግስት፣ ከማህበረሰብ ለጋሾች እና ከሌሎች ባለድርሻ አካላት ጋር የሚኖረውን የትብብር ሁኔታም በደንብ በዚህ ማሳየት መቻል አለብን ማለት ነው እና ይሄ በጣም ወሳኝ ጉዳይ ነው። እነዚህን በደንብ የፕሮጀክታችን ፕሮፖዛል ዋና አካላት ናቸው ተብሎ መወሰድ አለባቸው። እነዚህን ትኩረት ማድረግ ያስፈልጋል ማለት ነው። እንግዲህ ቅደም ተከተላቸውን ጠብቄ ነው እያቀረብኩላቸው ያለው። የሚቀጥሉትን ደግሞ በዚሁ ቅደም ተከተላቸውን ጠብቄ አቀርብላቸዋለሁ። በድጋሚ ላይክ፣ ሰብስክራይብ፣ ሸር ማድረግን አትርሱ። በያላችሁበት ሰላማችሁን ያብዛላችሁ። ደህና ቆዩ።